ሰበር ዜና ዩናይትድ አረብ ኤሚሬቶች ኤምባሲዋን ዘጋች። የተባበሩት አረብ ኤሚሬትስ በቴህራን የሚገኘውን ኤምባሲዋን መዝጋቷን አስታውቃለች። በእስራኤል በአሜሪካና ኢራን መካከል የተቀሰቀሰው ግጭት ወደ ቀጠናው ሀገራት እየተስፋፋ በመምጣቱ የተባበሩት አረብ ኤሚሬትስ በቴህራን የሚገኘውን ኤምባሲዋን ለመዝጋት መገደዷን አስታውቃለች። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በቴህራን የሚገኘው ኤምባሲው ስራውን እንዲያቆምና አምባሳደር ካሊድ አብዱላሂ በሉሂል በአስቸኳይ ወደ አገራቸው እንዲመለሱ መወሰኑን አሳውቋል። ውሳኔው አገሪቱ በጸጥታና ሉዓላዊነቷ ላይ የሚሰነዘረውን ማንኛውንም ጥቃት ውድቅ ለማድረግ ያላትን ጽኑና ቆራጥ አቋም ያሳያል ብሏል። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ የኢራን ሚሳኤል ጥቃት በአገሪቱ ላይ እያደረሰ ባለው ቀውስ ምክንያት ሰኞና ማክሰኞ የአክሲዮን ገበያዎችን ዝግ እንደምታደርግ አስታውቃለች። የተባበሩት አረብ ኤሚሬቶች የካፒታል ገበያዎች ባለስልጣን መስሪያ ቤት ባወጣው መግለጫ የአቡዳቢ ሴኩሪቲስ ልውውጥና የዱባይ ፋይናንሻል ገበያ ነገና ከነገ በስቲያ በጊዜያዊነት ተዘግተው ይቆያሉ ብሏል። ሁለቱ የተባበሩት አረብ ኤሚሬቶች ልውውጦች በመካከለኛው ምስራቅ ከሚገኙት 5 ዋና የአክሲዮን ገበያዎች መካከል ናቸው። በክልሉ እየታዩ ያሉ ለውጦችን በመከታተል ሁኔታውን በቀጣይነት በመገምገም እንዳስፈላጊነቱ ተጨማሪ እርምጃዎችን ይወስዳልም ብሏል። የተባበሩት አረብ ኤሚሬቶች የካፒታል ገበያዎች ባለስልጣን ኢራን 40 የሐዘን ቀናትን አወጀች። የኢራን ጠቅላይ መሪ አያቶላህ አሊ ካምኒ አሜሪካና እስራኤል በፈጸሙት ጥቃት ከተገደሉ በኋላ ኢራን 40 ሐዘን ቀናትን መጀመሯን የኢራን መንግስት ሚዲያ ዘግቧል። ከፍተኛ የደህንነት ባለስልጣናት በቅዳሜው ጥቃት ከካምኒ ጋር ሴት ልጃቸው አማችና የልጅ ልጃቸው መገደላቸውን ገልጿል። ግድያው ከ1979 የኢራን አብዮት በኋላ በኢራን አመራር ላይ ከተወሰዱ እርምጃዎች የከፋው ነው ተብሏል። 4 አስርት ዓመታት ለሚጠጋ ጊዜ ኢራንን በጠቅላይ መሪነት ያስተዳደሩት አያቶላህ አሊ ካምኒ መገደልን ተከትሎ በአገር ውስጥና በውጭ ያሉ የአገሪቱ ዜጎች ሐዘናቸውን ሲገልጹ፣ በተቃራኒው አንዳንዶች ደስታቸውን ሲገልጹ ታይተዋል። የካምኒ ግድያ የሚያወግዙ የተቃውሞ ሰልፎች ሽራዝ፣ ያሱጅና ሎሬስታን ጨምሮ በሌሎች ቦታዎችም ተፋፍመዋል። በፓኪስታን ካራቺ ከተማ በሚገኘው የአሜሪካ ዋና ቆንስላ አቅራቢያ ተቃዋሚዎች የቀጠሉ ሲሆን ሰልፈኞች ከፖሊስ ጋር ተጋጭቶ ቢያንስ 9 ሰዎች እንደሞቱና 32 እንደቆሰሉ ተነግሯል። በኢራን የመንግስት ሚዲያዎች የተለቀቁት ምስሎች በማሽሃድ በሚገኘው የኢማም ሬዛ ቤተ መቅደስ የካምኒ ደጋፊዎች ሲያዝኑና ሲያለቅሱ አሳይቷል። ግድያው በጎረቤት ኢራቅም ህዝባዊ ተቃውሞን አስነስቷል። በዚህም አገሪቱ የ3 ቀናት ሐዘን ማወጇን ጠቅሶ የዘገበው አልጀዚራ ነው።